እማዬ ሀኒ ደህና ነሽ? ደህና ነኝ። እንዴ ምን እግር ጣለሽ? ምን ነው መምጣት አልነበረብኝም እንዴ? ኧረ እንደሱ ማለት አይደለም። እኔ ልሽ ብዬ ነው የመጣሁት። ስራ ቆንጆ ነው? ስራ ቆንጆ ነው፣ ግን እንዴት መጣሽ? ቆይ ልታየው አይደል? ምን? ግቢ እንጂ። ማን? እንዴ የሰው መጨረሻ እንደው የሰው አገልጋይ የሰው ሰራተኛ ሆነሽ ቀረሽ። እማዬ እንዴት ነሽ? ምን ነው እንደው ይሄን ከምታሳየኝ ምን አለ እንደ ከዚህ ምድር ብታጠፋኝ። እማዬ እባክሽ አታማሪ። እማዬ እንዴት ነሽ? ክብሩ ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ። ለመሆኑ አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አያቴ የማየን ቢሮ እንዴት አየሽው? ይሄ ደግሞ ቢሮ ነው እንዴ? እና ታዲያ ምንድን ነው? ያን መሰለ ገነት የሆነ ቢሮ ትተሽ እዚህ ተጣጥፈሽ ትውያለሽ። እማዬ ተመስገን ነው የሚባለው። ይሄንንስ ማን አየበት? እኔ ተይ ስልሽ ብትሰሚ ኖሮ እዚህ አትገኝም ነበር። እንዴ አልገባኝም። ልትወቅሽ ነው የመጣሽው? አዎ እወቅስሻለሁ። ለምንድን ነው የማልወቅስሽ? አሁን ገባኝ። አንቺን እያንገበገበሽ ያለው የኔ እዚህ መገኘት ሳይሆን የአንቺ ምክር አለመስማቴ ነው አይደል? ምን ቃሉን ታሽሞነሙኛለሽ እንዴ? እማዬ አያቴ ዛሬ ተገናኝታችሁ ልትጣሉ ነው እንዴ? ሀንዬ እስቲ ተመልከቺ። መፈናፈኛ የሌለው አንድ ቢሮ ውስጥ ተጎልታ ነው የምትውለው። እማዬ እዚህ የምመጣው እኮ ለስራ እንጂ ለመዝናናት አይደለም። የክፍሉ መጥበብ መስፋት ምን ያደርግልኛል? ኧረ ወዲያ ምን አይነቷ የተረገምሽ ነሽ? ቆይ ሀንዬ ሲጀመር ለምንድን ነው ይዘሻት የመጣሽው? እኔ ምን ላድርግ? ሙሳጂን ስትለኝ ናፍቃሽ ነው ብዬ አመጣኋት። ይኸውልሽ ድሮም እንዲህ እንደምትወድቂ በደንብ አውቅ ነበር። ብቻ የሚያሳዝኑኝ እነዛ ምስኪን ልጆች ናቸው። በአንቺ ምክንያት እንዲህ ሆነው መቅረታቸው። ሀንዬ እባክሽ እኔ በጣም ብዙ ስራ አለብኝ፣ ይዘሽልኝ ሂጂ። አያቴ እኛ ብንሄድ ይሻላል መሰለኝ። ኧረ ወዲያ እድሜ ዘልዛላው ስንቱን ያሳያል። ይሄን ከምታሳየኝ ምን አለ ፈጣሪ ብትወስደኝ። አያቴ በቃ እኔ እና አንቺ ወደ ቤት እንሂድ፣ ማታ ታወራላችሁ። እማዬ በቃ አንቺ ተረጋጊ እሺ። ምኑን ተረጋጋሁት ሀንዬ? በምን አይነት የተረገመ ቀን ነው ግን እኔ የተፈጠርኩት? እማዬ ተረጋጊ አልኩሽ እኮ። ሂጂ በቃ ሀንዬ አታስቆሚያት። አይቴል 17 አድኛለሁ። ስንት ነው ዋጋው? እቺ 1800 ነች። አስተያየት ነው መጨረሻ በ5 ሺህ ውስጥ ብሎ ነው ተጨማሪ ባለ ሀብት ይላል። አንቺ ምን እሺ ነው እንዳለ ሱቅሽ ዘጭ ብሎ የለ እንዴ? አርኩሽ ከበርና ስልክ ነው ያለው። ሌላ ምን አለው? እሺ አረ ተመስገን ነው የሚባለው። እኔ ያጣ ስንት አለ። እናንተ ግን ወርቅ የተስማማችሁ ነው የምትመስሉት። እዚህ አካባቢ እኮ ዝር ማለት ትታችኋል። እዚህ ሰፈር ደግሞ ምን የሚታይ ነገር አለ ብለሽ ነው ኮተታ የሚመስለው። እንደው ተምቹ ሌላው ቢቀር በዚህ የሚያልፉ ቺኮች አይናፍቁሽም? በእናትሽ እንደዚህ አይነት ጉኒናም የሆኑ ቺክ ለማየት ምን ይናፈቃል? አሁንም አልፈውልሽ የለም ምንም ብትይ አንቀየምሽም። ይሄን ዝም በለው። የሌለ ቀዳዳ የሆነ ሰውዬ እኮ። አረ ይቀደድ ያለው ቢቀደድ ያምርበታል። እኛ ነው እንጂ እንደው አንተ ግን መቼ ነው የምታመሰግነው? እድሜ ልጅ ግን እንደዚህ እንዳማረርክ ድፍት ልትል ነው። በያ እንደፈለክ ተቀደድ፣ ግን እኔን ስደበኝ ማለት አይደለም። እንደፈለግ ይቀደድ ለምን ትላለህ ታዲያ? እኔ መቼ እንደዚህ አንስቶ የሚያፈርጥ መሰለኝ? ምን ነው ደበረ እንዴ? ካነሰ ጨምርልሃል። ተምቹ ስርዓት ያዝ። እኔ እንደዚህ አይነት ጭቆይ እንደማይመች ታውቃለህ። ኧረ እባክህ አይመችም። ወደ ነው በደንብ አድርጌ ነው የማጫወት። ሀብታም ሲቀደድ በጣም ነው የሚያምር። በገንዘቤ እኮ ታምቹ ሰው ሲደብረው ዕቃ እንዴ የትኛውም ሰው ላይ ሙድ መያዝ እኮ ልክ አይደለም። ከደበረ አንተንም ከሱ ጋር ጨምሬ ነው ሙድ የሚይዘው። ተምቹ እውነትም ጠግቧል ማለት ነው። አንተ ላይ ሙድ ከያዘማ እሺ ደግሞ ስልክ አታነሳም እንዴ? እንደዚህ ደግሞ የሚረብሽ በእናትህ ወይ
ይሄና ጀዋል አይደል? አንተ ይሄ ስልኬ ማን ነው? ኧረ እኔ ምን አውቃለሁ በእናትህ ከትናንት ጀምሮ ይደወላል። አሴር ነው የሚለው ችጋር ይሰራው ነው። ኧረ በፈጣሪ ጭራሽ ሰደበችው። ከየት አመጣው ነው? ሳምሶን ነው ጭማሪ ያስያዘው። አምጣው አልኳት። አንተ ግን በቃ ኢሳኒ የሚባል ልጅ እንዳለና እና ቤት ሊያራቁት ሆኖ እስኪ እባክህ ሙዳት ያዛትረም። እውነቴን እኮ ከደምለው ወርቁ ከሀና ደግሞ ስልኳን በዚህ አይነት ሰዎችንም ቢያገኛቸው አይመራቸው። ግን ምን እያወራችሁ እንደሆነ አልገባኝ። ስንት ብር ነው ሳሚ ወሰደው? 2000 ብር። ምን ነው ገንዘቡን ሊስት ስልክ ውስጥ ምን ልገዛው ነው ስልኩ? ኧረ እባክህ የፋሚሊ ስልክ ነው። እውነትህን ነው ተምቹ? ጆሮ እውነቱን ነው እንዴ? አዎ እውነቱን ነው። እኔ ነኝ እየደወልኩልህ ያለሁት። ምስር አንተ ነህ እንዴ? አንተ ምን አባ ነው ምስር የምትለው? አሴር ነው የሚለው አታነብም እንዴ? አሴርስ ቢሆን አንተ ከመቼ ወዲህ ነው አሴር ይሆን? አሁን ስልኩን አምጣ። ምንድን ነው እንደዛ አባ ጥያቄ የምታበዛው? ታምቹ እውነቱን ነው። አሁን ስልክ ውስጥ ሳሚ ወሰደውን መላን ይሰጣል። ሳሚ ሲመጣ ምን ልለው ነው? ሳሚ ሲመጣ ታምቹ እንዳያገኝ ከቻልክ ገደል ግባ፣ ካልሆነ ደግሞ ከሀገር ውጣ ብሏል። አንተ ምን እንዳታረገው። ጆሮ ከሌለ እኮ አንተን እኮ አይሰማህም። ጥላህ ራሱ አይፈራህም። ትሰማኛለህ? ብንከባበር ነው የሚሻለው። ካልሆነ ለአንዱ ሌባ መላ ገብቼለት ሱቅን ባዶ እንዲያደርገው ነው ማለት ነው። አሁን እሱን ተውና ስልክ ውስጥ እኔ ብር እሰጥሃለሁ። አንተ አሪፍ ልጅ ስለሆንሽ ነው እንጂ ለተምቹ ቢሆን አልሰጠውም። እሺ ለማንኛውም ትራንስፈር አደርግልሃለሁ። ንገረኝ። 1000 አያቴ ምን ሆነሻል? ሮጥሽብኝ እኮ። ተይኝ እባክሽ። አያቴ ምን ሆነሻል? እቺ የተረገመች ልጅ መጨረሻው አንድ ሲሆን አያናድድም እንዴ? እሷም እኮ ፈልገው አይደለም። ፈልጋው ነው እንጂ ፈልገው አይደለም ትይኛለሽ እንዴ? እንዴ ድህነት ደግሞ ይፈልጋል እንዴ? እንግዲህ ፈልጋ ነው ወደ ቤቷ የጠራችው። አያቴ እባክሽ፣ እማዬ ያለባት ጭንቀት አንሷት ሌላ ጭንቀት አትሁኝባት። እኔ ነኝ የሷ ጭንቀት ማለቴ? ያው እማዬን ታውቂያታለሽ። አንቺ ከተናገርሻት ደግሞ ያው ልታብድ ነው የምትደርሰው። እኔ እኮ ጠልቻት አይደለም፣ እንደዚህ መሆኗ እያሳዘነኝ ነው። ግን እኮ ምንም አልሆነችም። አንቺ ሜላትን መች አወቅሻት? እውነቴን ነው አያቴ። እማዬ አሁን እየሰራችሁ ባለችው ነገር በጣም ደስተኛ ነች። እስቲ ተይኝ። እኔ ልጄን ማውቃት እኔ ነኝ። ይሄኔ ቁጭ ብላ እያለቀሰች ይሆናል። እንዴ ምን ሆና ነው የምታለቅሰው? ሜላት አለቃ ስትሆን እንጂ ምንዝር ስትሆን አያምርባትም። ምንዝር ደግሞ ምንድን ነው? አሁን ቋንቋ ላስተምርሽ ወይስ ወደ ልጆቼ ትወስጂኛለሽ? አይ አያቴ አልወስድሽም። ለምን እንዴ? እነሱንም ደግሞ የሆነ ነገር ተናግረሽ ብታስቀይሚያቸውስ? እንዴ አንቺ ልጅ ዛሬ ምን ሆነሽ ነው ሰላምን የሆንሽብኝ? እውነቴን ነው አያቴ። እማዬንም ምንም አልናገራትም ብለሽ ከወሰድኩሽ በኋላ ያስከፍተሻታል። እሷ በጥፋቷ ነው። እኔ እነሱ ምን አድርገውኝ ነው ማስከፋቸው? ቢሆንም አያቴ አሁን ወደ ቤት እንሂድና ማታ ከስራ ሲመለሱ ታገኛቸዋለሽ። ለነገሩ ተይው፣ ለሰላም እደውልላትና ትወስደኛለች። አንቺን ማን ይለምናል? እሺ በቃ ወስድሻለሁ። እና ነያ ምንድነው ነገር የምትጎትችው? ጥሩ ልጅ አልነበርሽም እንዴ? እሺ በቃ ይቅርታ አያቴ። የኔ ድንቡሽቡሽ እንዲህ ልስልስ ስትይ ነው የሚያምርብሽ። በይሽ እንሂድ። ደግሞ መነጽር ያምርብሻል። አዎ ፓፓ ጀዋሉን ግጭኝ። አንተ ሌባ! ኧረ በእናትህ አታካብድ። አሁን ጀዋሉን ግጭኝ። ገንዘቤስ ይሰጣል። ምን ታካብዳለህ? እኮ አንተ እኔን አታምነኝም ማለት ነው? ማንን? አንተን ከማመን ፖለቲከኞቻችንን ባምን ይሻላል። አንተ ምንድን ነው የምትለው? በቃ እሺ በቃ ይሁን እንጂ ምንድን ነው? 500 ብር እኮ ነው። ታዲያ ይሰጣል። እጨምርልሃለሁ። የወሰድከው 2000 ብር ነው። ቀድሞ ማን አባል ይከፍልልህ ነው? በቃ ተፍ ተፍ ብዬ ወደ ማታ እመጣልሻለሁ። አሁን ጀዋሉን ግጭኝ። ሙርት ይዛለህ እንዴ? እንደውም ይሄ ባለፈው የወሰድከው ብር ነው እንዴ? ጀዋሉስ? ጆሮ ወስዶታል። ጆሮ? አዎ ጆሮ ወስዶታል። አሰማም እንዴ? ምን አገባውና ነው የሰው ጀዋል ይዞ የሚሄደው? በያ የእነ ጆሮን ፋሚሊ ስልክ ነበር የበላሽው። አዎ አንተ በእናትህ አትቀልድ። እኔ ቸኩያለሁ ለራሴ። ግጨኛውን ጀዋሉ። አልቀለድኩም። የወሰድከውን ገንዘብ ከፍሎ ወስዶታል። አንተ የምርህን ነው እንዴ? አዎ ካላመንክ ደውልለት። እንዴ አንተ ቺኮን ጆሮ ደግሞ የታውቋት ነው? አዎ እዚህ እያለ ጠራ። የቅርብ ዘመድ ሳትሆን አትቀርም ባለ ስልኳ። ወይኔ ሳምሶን እና እኔ እንደመጣሁ ታውቋል? በደንብ ነዋ። ማን አመጣው ሲለኝ ነገርኩት። አንተ ያማል እንዴ? አሁን ከጆሮ ጋር ታጋድለን ነው?
እናንተ ትድናለህ ብዬ እኔን ይግደለኝ እንዴ? ይጥፋ ከዚህ እባክህ። ይሄ ምን ይመስላል በእናትህ? እንዲህ ማለት ነው ደግሞ እኮ ታየኝ እሰራለሁ። እሺ ይፎክራል እንዴ? እኔ ጆሮ ጋር የምጣላለት መስሎት ነው እንደኛ እንደፈሩት ከሰው ጋር ተጣልተሽ መጣሽ አይደል? እስኪ በእናትህ ምን አስይዝም በል። እሺ እላለሁ። እንዴ ቆይ ተናድጄ እያየኝ ዝም ልትለኝ ባልሆነ እንዴ ዝም በል አልሽኝ እኮ። እና ብለህስ? ሰላም እኔ መለመን አልችልበትም። የሆንሽውን ነገር የምትናገሪ ከሆነ ተናገሪ፣ ካልዛ እኔ ምንም አልልሽም። ያ ሳሚ የሚባል ልጅ ነው የሀናን ስልክ የሰረቀው። እሱንማ እኮ ነግረሽኝ ነው የሄድሽው። እና አገኘሽው? ቀላል አገኘሁት። ጭራሽ ሊሸመጥጠኝ አልሞከረ መሰለህ? ሰላም ግን እንዴት ነው የምትናገሪ? ኡፍ ምናሴ ቆይ እንዴት ተናገርኩ እንዴ? እንደ ተምቹና እንደ ጆሮ እኮ ነው እያወራሽ ያለሽው። እስኪ አንተ ደግሞ ወሬን አታቆራፍድብኝ። ዝም ብለህ ስማኝ። ሰላም የምሬን ነው፣ በጣም እየተለወጥሽ ነው። ይኸውልህ አሁን ወሬውን ዝም በለኝና ስማኝ ልጨርሰልህ። እሺ አሁን ጨርሽልኝ። ምን ብሎ ነው የሸመጠጠሽ? እኔ አልወሰድኩም ብሎ ግግም አለ። ከዛማ ጉሮሮውን አንቄ ሳናዝዘው እውነቱን ተናገረ። እንዴ አመነ? እና ሰላም ስልኩን ሰጠሽ? ላምጣልሽ ብሎ እኔን የሆነ ቦታ ደቅ ብለሽ ጠብቂኝ ብሎኝ ሄደ። ደቅ ብዬ? አረ ሰላም እያረጋጊ በእናትሽ። በአንዴ እኮ አጠብሽ ካልበላዋልሽ። ምናሴ ቆይ ለምንድን ነው የምትጃጃለው? እሺ ቀጥይ። ከዛማ እኔ ተቀምጬ እጠብቃለሁ። እሱ ሊመጣ ነው። እንዴ እንዴት አልመጣም እንዳትይኝ ብቻ እልሃለሁ እንጂ እስካሁን እኮ ተቀምጬ ሲጠብቀው ቆይቼ ነው የመጣሁት። ሰላም ሲጀመር ልጁ አልተመቸኝም ነበር። ለማንኛውም አትጨነቂ፣ አሁን ተረጋጊ። እሱ እንደወሰደ እንኳን አወቀን እንጂ እንደምንም እንቀበለዋለን። እኔ እኮ እንደዚህ ያናደደኝ ሙድ መያዙ ነው። ሰላምዬ አሁን ተረጋጊና ስራሽን ስሪ። ያ ሀብታሙ ደንበኛችን ጫማ ጥረጊልኝ ብሎ አስቀምጦ ሄዷል። እሱ ደግሞ ሁሌ ንጹህ ጫማ እያመጣ ጥረጊልኝ ይላል እንዴ? እኛ ስራችን ነው። ቶሎ እመጣለሁ ስላለ ቶሎ ጥረጊለት። ቆይ አንተ ለምን አጠርግለት? እሱ ጫማውን ለማስጠረግ አይደለም መጣው፣ አንቺን ብሎ ነው መጣው። ለማንኛውም ቶሎ ጥረጊለት። ይኸውና ጫማ ጥረጊለት። በያ ሙልሽን በሉሽ እንዴ? እስኪ ተይ በእናትህ። ምን? እሺ አሬ ሌላ ይለኛ ጦርነት ተነስቷል። ኧረ እባክህ ቤት በኩል በደቡብ ቤት በኩል ይለኛል እንዴ? ይሁን ጅል ምን? እሺ አረጋጋው። ከኔ ጋር ነው እንዴ ጦርነት? እኔ ወላሂ አሁን እግዚአብሔር ራሱ ሙድ ያዘብኝ ሳይሆን አይቀርም። ብለሽ ወደ ፈጣሪ ዞርሽ። በቅርቡ እንደ ተምቹ ተጨልላለህ። አንተ ተምቹ የምር ጨልሏል እንዴ? ለነገሩ እሱ ጤነኛ ሆኖ ያውቅ። እኔ ከጆሮ ጋር የምር ልጣላ ነው። ከተጣላችሁ ቆያችሁ። ትናንት በልቼ ጭማድ ያሳስኩትን ጀዋል ሄዶ ከሞባይል ቤት ወስዶ ለባለቤቱ አልመለሰም። ምን? የትኛው? አንተ ምር የምታዝገኝ በእናትህ። ትናንትና ቺኳ ጋር ሂጅ የሆነ ጀዋል በላው አላልኩ? ወይኔ ጉዳችን። ጆሮ ሰምቷል? አዎ በእናትህ የወሰድኩትን መላ ገጭቶት ጀዋሉን ወስዶ መልሶታል። ምን ነው አንተ ከጆሮ ቤተሰብ የምትሰርቀው? የጆሮ ፋሚሊ መሆኗን በምን አውቃለሁ? ግንባሯ ላይ አልተጻፈ። እሺ ምንድን ነው የምናደርገው? እኔ የምልሽ ብርጉዜ መሳሪያ የሚሸጥ ሰው ታውቂያለሽ? መሳሪያ? ለምን? ያው ጆሮ መምጣቱ ስለማይቀር ታጥቀን እንጠብቀው ብዬ ነው። አንተ ጨንቆኝ እኔ ሙድ ትይዝብኛለህ? ሙድ ከመያዝ ውጭ ሌላ ምን አማራጭ አለኝ ብለህ ነው? እኔ በኋላ የለሁበትም። እኔ የምለው እንደ ጴጥሮስ አንተ ቆይ ስንቴ ነው የምትከዳኝ? ደግሞ ጴጥሮስ ማን ነው? ለነገሩ ካንተ ጋር እንዴት እንግባባለን? ድንጋይ ይሄን ጭንቅላትህን ፈልጦ ነበረ ሐውልት ማቆ። አንተ እንከባበር። እኔ በጭንቅ የሚመጣብኝ ሰው አልወድም። ወሬ አታብዛ በእናትህ። ማንኳኳት ብትለምጂ ምን አለበት? ማንኳኳት አልወድም። እንዴ አስደነገጥሽኝ እኮ። ምን ነው ተኝታሽ ነበር እንዴ? እሺ ምን ልታዘዝ? ቅድም የሰማሁት የምን ግርግር ነው?
ግርግር? የምን ግርግር? እየጠየቅኩሽ መሰለኝ። እየጠየቅኩሽ መልሰሽ ትጠይቂኛለሽ እንዴ? እኔ ስላልሰማሁ ነው። እዚህ መጥተው የነበሩት እና ማን ናቸው? አንዷ ልጄ ናት። ከዚህ በፊት አይተሻታል መሰለኝ። አዎ እሷን አውቃታለሁ። ሌላኛዋ ደግሞ እናቴ ነች። ምን? ከእናትሽ ጋር ነው እንደዚህ ስታወሪ ነበረው? ጭራሽ ደግሞ ብለሽ ስነ ምግባር ማስተማሪ ተሆኚ። ባስተምርሽ ምን ችግር አለው? ቆይ ግን ሉሊት፣ እኔ ጋር ለመምጣት ሆን ብለሽ ነው ሰበብ የምትፈልጊው? ኦ እኔ ሰበብ እየፈለግኩ አይደለም ነው እንጂ ከእናትና ከልጄ ጋር ነው ያወራሁት። ምን የተለየ ነገር አለ? ከዚህ በኋላ እንደዚህ አይነት ግርግር እንዲፈጠር አልፈልግም። ስለምን ግርግር ነው የምታወሪው? መጡ፣ ሰላም ብለውኝ ሄዱ፣ አለቀ። ምንም ይበሉሽ እኔን አያገባኝም። ይሄ ስራ ቦታ እንጂ የዘመድ አዝማድ መሰባሰቢያ አይደለም። አረ ስለፈጠረሽ ብለሽ ተይ እንዴ። ቆይ ግን ይሄን ያህል ምንድን ነው ያደረኩሽ? ነገርኩሽ እኮ ከዚህ በኋላ ማንንም ማየት አልፈልግም። እሺ በቃ ይቅርታ። እዚህ የምትመጪው ለስራ እንጂ ዘመድ አዝማድሽን ሰብስበሽ እያወራሽ ለመዋል አይደለም እኮ። እሺ ይቅርታ አልኩሽ እኮ። ነግሬሻለሁ። ድጋሚ እዚህ ቢሮ እንዲመጡ አልፈልግም። እንዴ እየጠራው ማስረብሽ አታርጊዋ። ይሄን ያህል ምንድን ነው? ይቅርታ አልኩሽ እኮ። አቶ መዘክርን በምታከብሪው ልክ እኔንም ልታከብሪኝ ይገባል። እሺ አከብርሻለሁ። እኔ ቀልድ የሚባል ነገር አልወድም። በድጋሚ ይቅርታ። ስሚ ደግሞ ጠረጴዛውን እንደዚህ የደበደብሽውን በዲስፕሊን ግድፈት ይዘዋለሁ። አረ በእናትሽ ተይኝ እንዴ! ምንድነው እንደዚህ ሁሉ ነገር ላይ ያለው ማለት? ያማታል እንዴ? እቺ ዛሬ ደግሞ ኮብልስቶን በይ። አቅም እያጣሁ ነው። አንቺ መፈርከስ ያብተኛል እንዴ? አስቱ ወይኔ ልጆቼ! አያቴ አፈር በበላው። እንዴት ናችሁ? ውይ ውይ አስትዬ፣ ወይኔ ወይኔ አፈር በበላው። አያቴ እንዴት ነሽ? እኔ ምን ሆናለሁ? አስትዬ ተቀመጭ። ነይ አስትዬ። ቁጭ በይ። እኔ ሰላም አትሉኝም እንዴ? ወይ አንዬ በጣም ይቅርታ። አስተናግቼ እኮ። ቁጭ በይ። ደህና ናችሁ? አስትዬ ደህና ነሽ? ኧረ እኔ ደህና ነኝ። ለመሆኑ እዚህ ጋር ምን እየሰራችሁ ነው? እየበላን ነበር እኮ አያቴ። ምንድን ነው የምትበሉት? አስቱ ደግሞ እያየሽን ትጠይቂናለሽ እንዴ? ለመሆኑ አሁን ይሄ ምሳ መሆኑ ነው? አረ እንደዚህ ዝም ብለን ነው። ምን ነው አፈር በበላው። አሁንስ አይሽልኛል አንዬ፣ ልጆቹ ምን እንደሚበሉ ቢበሉ ታዲያ ምን ችግር አለው? አይ አሁን ይሄ ለነሱ ይገባ ነበር። ምን አድርገው ይሆን አምላኬ? እንዴ አስቱ ምንድን ነው? ይቺ የተረገመች ልጅ እሷም ተሰቃይታ እናንተንም አሰቃየቻችሁ። አያቴ እማዬ ደግሞ ምን አደረገች? እኔ ተይምላትን ነገር በሙሉ ብትሰማኝ ኖሮ ይሄ ሁሉ ነገር አይመጣም ነበር። እናንተም እዚህ አትወድቁም ነበር። አስቱ ግን የማዬ ነገር መቼ ነው የሚዋጥልሽ? አያቴ ምንም አልልም ብለሽ አይደል እንዴ መጣሽው? በቃ ዝም በይ። አንቺ ደግሞ እስቲ ምላሴ ላይ አትቆሚብኝ፣ ላውራበት። ይቅርታ አያቴ፣ እኔ እኮ ማየኝ ታያት ብዬ ነው። ምን ስለሆነች ነው የምተዋት? እስቲ እነዚህ ልጆች ያቸው አያሳዝኑሽም እንዴ? ምን ሆነን ነው የምናሳዝነው? ሰርተን እኮ ነው እየበላን ያለ ነው። ድንቄም ስራ የማንንም ጭቃና አቧራ እየጠረጉ መስራት ነው ስራ። አስቱ ግን ቆይ ምንም አልናፈቅንሽም እንዴ? አመጣጥሽ እኮ ምንም ለሰላም አይመስልም። ነገሩ አንቺስ የሷ ልጅ አይደለሽ፣ አይፈረድብሽም። አያቴ እኛም በጣም ደስተኞች ነን። ሰርቶ መብላት በጣም ደስ ይላል። ረደ አሁን እዚህ አቧራ ላይ እንዲጭስ መስላችሁ ጠቁራችሁ ይህ ስራ ይባላል? አያቴ እስኪ ቀፊኝ፣ በጣም እኮ ነው የናፈቅሽ። እስቲ ቃችኋል። እስቲ እናንተ እኔ አፈር ልሆን። አያቴ ሻይ ላምጣልሽ እንዴ? ኧረ እኔ እዚህ አቧራ ላይ ተፈላ ሻይ ለእኔ ስኳር ይንቀሰቅስብኛል።
አያቴ እንዴት እንደሚጣፍጥ እኮ። ምናሴ ግን እኔን አትጋብዙኝም እንዴ? እረስቺው በቃ ላንቺም በዛው ይዤ ልምጣ። እስከ ዳር ነው ይትያለሽ። እሺ አያቴ። ኧረ እኔ በቃኝ። ዘይት የበዛበት ነው፣ ለስኳር መጥፎ ነው። እስከዚህ ድረስ ወሻል። ኧረ አራበኝም። ምን ነው አያቴ? ጥቁርቁር ብለሻል። አያቴ መስሎሽ ነው እንጂ እኮ ሰላምዬ እንዲያውም በጣም ነው ያማረባት እኮ። ታንዬ ግን እንዴት ነሽ? ቢቸግራችሁ። እኔ ደህና ነኝ። አንቺ እንዴት ነሽ? እኔም ደህና ነኝ። ያው እንግዲህ እንደምታይ ሳሚ ግን ይመቻት። እንዴት ሀና ስትንከራፈፍ ስልኳን በላተ። ሀናን ለመሳደብ ሰበብ አገኘ አይደል? እውነቴን እኮ ሳሚ እንኳን ሀና እግዚአብሔርን ካልፈራ አንተን አይሸጠ። ለነገሩ እውነትም እንደ ሳሚ የጨሰ ሌባ ይቻላል። በስልክ መፋታቱ ራሱ እሱ ነው። ቆይ ሲጀመር ሀናና ሳሚ የተገናኙ? እሱማ የእኔም ጥያቄ እኮ። ይህ ልጅ ግን ያለቀው እስኪ ያጩለት እና ይምጣ። ከዛስ የት አግኝቶ እንደሰረቃት እንጠይቀዋለን። አያነሳም ግን ልሞክርለት። ምን? እሺ አያነሳም አይደል? አዎ አያነሳም። ለነገሩ እስካሁን ነግሮት ይሆናል ባለሱቁ። ባያነሳ አይፈረድበትም። አሁን ስልኩን ለሀና እንመልስላት? አዎ ረስቼው ነበር። እንሂድና እንመልስላት። ወይስ ማለት የሆነ ነገር አስብሻል አይደል? ምን አይነት ነገር? ስልኩን እንሽጠው እንዴ? የማን? የሀናን ስልክ? የሌለ ጸዴ እኮ። አንተ አትጃጃል። አሁን እንሂድ። ያው ሁኔታሽን ሳይሆን እንደዛ ስለመሰለኝ። አንተ ያማ እንዴ ስልኮት የተውኩት መቼ ነው? የስርቁ ሱስና ፍቅር አንድ ናቸው። የሆነ ቀን ሲመቻቸው ብቅ እያሉ ይሄዳሉ ሲባል ሰምቼ። እሺ አሁን ሳይመሽ ሄደላና ስልኩን እንመልስላት ይመስላል። እስኪ ለኔ አንዳንድ ማን ሊከፍልልህ ነው? አንተ ነው። እኔ አልከፍልም። እንዳታመጪለት። ለምን? የጆሮ ጸብ ላይ የለውበትም ብለህ የለ? እኔም መጠጡ ላይ የለውበትም። እሺ አረ ሙዳት ያዝ። ወደንም ጋብዝ። አረ ኪድዬን እኔ አልጋብዝም። ሳሚ የመረለ ከአንዴም ሁለቴ ሸምትተኸኛል። ስለዚህ ብቻዬን በልቼ ብቻዬን ዱላውን እችላለሁ። እርግጠኛ? አዎ እርግጠኛ ነኝ። እኔስ ለራሴ መሆን አያቅተኝ። ቺኳ አንድ ቢራ። አንተ ይሄ ሁሉ መላ ይዘህ ነው ጋብዘኝ ምናምን ስትል ነበረው? ብትጋብዝ ምን ችግር አለ? እኔ መላ የሌለ ጠሩብኝ ጨንቆኝ ነበረ። እንደውም አሁን ፈታ ማለት ትፈልጋለሽ? በእኔ ገንዘብ? አዎ በያ። እንደውም ልድገም። እኔ አልከፍልም። ምርጉዝ እኔ የሌለ ደብሮኛል። እንደውም መስከር እፈልጋለሁ። እና በገንዘብ ስካር? ያ ባለ ሱቅ የነበረኝን ወስዶብኛል። በቃ በኪድዬ ፈታ አድርጊ። እሺ ግን ምን ሆነ ነበር? ባለ ስልኳ እባክህ የቺኳ ሳትሆን አትቀር። እንዴት? እኔ አላውቅም። የሰራሁት ፎል ከቺኳ ጋር ከጆሮ ጋር የሌለ ሳያጣላኝ አይቀር። መጠጡን ጋብዘ ግን ሌላው ጋር የለበት። ቺኳን ፈርታሃት ነው? ወንድሞ የሌለ ጀዝባ ነው። በሆነ ነገር ጀርባ ቢለኝስ? አንተ ቆይ ጀርባ አለህ እንዴ? ከእግር ቀጥሎ እኮ ጭንቅላትህ ነው ያለው። ሳሚ መጋበዙ ልትሆን? አረ በቃ ስቀልድ ነው። በቃ ቢሳይ ፈታ በይ ብራዳ። አረ ላልቅ ነው። አረ ይኸኛውም ድገሚኝ። አረ ፓፓ ምን እሺ ቀስ በላ። የሰው ገንዘብ ስለሆነ ነው። ምን ያጣድፋል? ቢሳይ በቃ ዛሬማ ተቆጭ የለብሽም ፓፓ። ይመችሻል አይደለች? እንዴት ነው ግን መለው ዛሬ ያለኛ ዝግን ይዘጋሽው? ምን ነው አስቱዬ ቤታችንን ተመሳሰጥሽባት? እንደንቀም ቤት ከስራ ደክሞኝ ነው የምመጣው። ከአንቺ ጋር የምጨቃጨቅበት ምንም አቅም የለኝም። እኔን ነው ጨቅጫቃ የምትይው? እማዬ ምን ሆናችሁ ነው? ተረጋጉ እንጂ። እስኪ ይሄ የከብት በረት የመሰለውን ቤት ተመልከቱት። ምኑ ነው አሁን ይሄ የከብት በረት የሚመስለው? አሁን ይሄ ቤት ነው ልትይ ነው? እማዬ በቃ ምንም አይነት አስተያየት አልፈልግም። ያንን ከመሰለ ቤት እንዳትወጪ፣ እንደዚህ እንዳትሆኚ ስንት ጊዜ ነበር የመከርኩሽ። አንቺ ግን ምንም አልሰማሽኝም። ወድጄ ይመስልሻል? አረ ምናሴ እየተጣሉ ነው። የሆነ ነገር አድርግ እንጂ። አንቺ ደግሞ ዝም በይ፣ በማያገባሽ አትግቢ። አንቺ ግን ምን አድርጊ ነው የምትይኝ?
እኔ እያለኝ ልጆቼን ይዤ እዚህ የምኖር ይመስልሻል? እኔ ምን አውቅልሻለሁ? ሲኖረኝ እኮ ታውቂኛለሽ። እንኳን ለራሴ ለአንቺ መጦሪያ ሆንሻል ብዬ ቤት ሰርቼ ሰጥቼሽ ነበር። አቤት አቤት፣ ሰጠሽ ልብሽ ልክ ብሏል። ልትሰድቢኝ ነው እንደመጣሽው? አዎ በደንብ አድርጌ ነው የምሰድብሽ። አያቴ እማዬ ምን ታድርግ? እሷም እኮ ይሄ ነገር ይመጣል ብላ አላሰበችም። ያለ እሷ አዋቂ ያለ ስለማይመስላት እንጂ ይሄ ቤተሰብ እዚህ ነገር ላይ ወድቆ አይቀርም ነበር። ኧረ ተይ ግን እማዬ፣ ኧረ ተይ። እኔ ተቃጥዬ ብሞት ቆይ ምንድን ነው የምትጠቀሚው? ምነው ድፍት ባልሽ? እነዚህ ልጆች የሚያርፉ ነበር። እንዲያስቱ እያመረርሽ ነው እንዴ? አንቺ ልጅ ዝም በይ ሲልሽ አትሰሚም እንዴ? እንደዚህ እየሰደብሻት እያየሁኝ እንዴት ነው ዝም የምለው? ነገርኩሽ፣ ዝም በይ ያልኩሽ እኮ። ጥፋቷን አውቃ ይቅርታ እንደመጠየቅ ደረቷን ነፍታ ስትከራከር አታያትም እንዴ? ይቅርታ ትጠይቀኛለሽ ብለሽ አስበሽ ከሆነ መቼም ነው የማልጠይቅሽ። ቆይ እማዬ እኛ ማናውቀው ነገር አለ እንዴ? ምንድን ነው ይቅርታ የሚያጠያይቃችሁ? ያኔ ልጅ እያለሁ ከባዩሽ ጋር ጓደኝነት ይቅርብሽ ስትለኝ ስላልሰማሁ እኮ ነው እስካሁን እየጨቀጨቀችኝ ያለችው። ባዩሽ ደግሞ ባዩሽን እዚህ ምን አመጣት? ይሄ ሁሉ መዘዝ የሱ አይደለም እንዴ? እኔ እንደውም ብተኛ ነው የሚሻለኝ። ደንብላል እኮ ጨጓራዬን አመመኝ ስላልሽ ወተት ልታመጣ ነው ሄደችው። ወተት ምን ያደርግልኛል? ይሄው በደንብ አድርጋ ጠጣችኝ እኮ። አሮዴ እኔ ተቃጠልኩ እንጂ አንቺ ምንሽ ተነካ? እኔስ እዚህ ምን አስቀመጠኝ? ልብሴን ልቀይርና ልተኛ በቃ። እሺ ቀስ በይ። ማንች አሴር እንዴት ናችሁ? ፒስ ነው አንቺ? ደህና ነኝ። ከየት ተገኛችሁ? እንጠይቅሽ ብለን መጣን። አይደብርሽም አይደል? እንዲያውም አባዬና ፋኖሴ ወጥተው ብቻዬን ደብሮኝ ነበር። እንኳንም መጣችሁ። እንዴ እና ፋዮ የት ሄዱ? ከስራ ሲወጣ ፋኖሴ ቤተክርስቲያን እንሄዳለችው። ከዛ አብሮ ፋኖሴ ጋር ቤተክርስቲያን ሄዱ። ጥሩ አደረጉ። ይሄን ታውቂዋለሽ? ምንድን ነው? እንትን የትንሹ ያጎትሽ ልጅ እንዴ የኔ ስልክ ከየት አገኛችሁት? አሁን አትቀበይም እንዴ? ቆይ ከየት አገኛችሁት? ነገርሽ ነበር እኮ ከየትም ፈልጌ እንደማገኘው። አቤት አቤት፣ አንተ በቃ ያገኘውን አጋጣሚ ሁሉ በቃ ያንተን ጀግንነት ለመናገር ነው የምትጠቀመው። ተምቹ እስኪ ዛሬ እንኳን ፍታ፣ ምረጥ። ምንድን ነው የምመርጠው? አንተ ላይ ሙድ ሊያዝ ወይስ አና ላይ ሙድ ሊያዝ? እንዴ እኔን እዚህ ያስቀምጣችሁ የራሳችሁን ወሬ ታወራላችሁ እንዴ? ቆይ ከየት ነው ያገኛችሁት? የት ነበር ይጣልሽው? እኔ ምን አውቃለሁ። አንቺ ግን ለምን ፋራነሽ እንደምልሽ አሁን ገባሽ አይደል? እኔን ትተህ ወደ እሷ ዞርክ ማለት ነው? ጆሮ እስኪ ዛሬ እንኳን ሙድ ሊያዝባት። ቆይ ምን ያህል ጊዜ ተከላክለህ ትዘልቀዋለህ? እኔ ሀናን ስሰድባት ደስ አይለኝም ታውቃለህ አይደል? ምን ሆናችኋል እንዴ? እየቀለዳችሁብኝ ነው እንዴ? ይኸውልሽ እዚህ ሰፈር ውስጥ አንድ መንግስት ራሱ የሚፈራው ሌባ አለ። ሳምሶን ይባላል። እሱ ነው ስልክሽን መንጮ ያደረገሽ። የት ነው የሰረኳት ታዲያ? እሱን አላገኘ ነው፣ ግን እንደ አጋጣሚ ነው ሞባይል ቤት ጭማዳ ሲዞት ነው ያገኘ ነው። ጭማድ ማለት? ኧረ ሀና በፈጠረሽ እንደው ትንሽ እንኳን እስኪ ጨስ በይ። ጭማድ ለማለት የፈለግኩት ስልኩን አስይዞ ገንዘብ ተበድሮበት ነበር ለማለት ነው። ምን አይነት ልጅ ነው? ምን ያደርግልሻል? ልታገቢው ነው? እስኪ ረፍተምቹ አይ እሱን ተይውልሽ። አረ ልጁ መልክ የሚባል ነገር የለውም። የሆነ ዝም ብሎ ሌባ ፊት አይነት ነው ያለው። ምንም አያስደስትም። ልክ እንዳንተ ማለት ነው። ተምቹ አረ በኪድዬ ተፋታኝ እንዴ! አይደብርም እንዴ አንተ? አንተ ራስህ አይደብርም እንዴ? ምረጥ አልኩ እምቢ አልክ። ቆይ አንተ ሙድ ካልያዝክ ትሞታለህ ተብላል እንዴ? አዎ ተብያለሁ። በተለይ ሀና ላይማ አደር አለብኝ። ሀኒቹ አንቺ ግን እኮ የመጨረሻ ፋራ ሰው ነሽ። አንተ ወጣ ምንድን ነው? ናውጣ አልኳል። ኧረ ተረጋጋ። ቻንቹ እነዚህ እብድ የሆኑ ልጆች በቃ ስልክ የተገኘ ማለት ነው።
እንዴ ቆይ እንዴት ነው ይሄ ልትሳሳት የምትችለው? እርግጠኛ ነኝ ይሄን ያክል ልትሳሳት አትችልም። ሆን ብላ ሳታየው ትፈርምበታለች ብላ እኔን ለማጥመድ እየሞከረች ነው እንጂ ሊሆን አይችልም። አዎ እንጂማ ሴትዮዋ በጣም ጠንቃቃ ናት። ይሄን ያህል ልትሳሳት አትችልም። ስለዚህ አጨብጭባ ወደ ጨዋታው ሜዳ እየገባች ነው ማለት ነው። ታይል ስርዓትን ያዝ። አሰራም ትጠጣለህ፣ ትበላለህ። ይሄ ቦርጭ እኮ ተዘረገፈ እኮ። ጆሮ ምንድን ነው ዛሬ ሳሚ እንዳያመልጥ። ቆይ አንተ ልትሄድ ነው? እኔማ የት እሄዳለሁ አለሁ። እዚሁ ነኝ እንዴ አልኩህ አንዴ። እንደ ጠፋ የምትቀር መስሏል። አሁንስ ያገኘ ይመስሏል። እና በህልም ነው የመጣህ? ፈልገናችሁ ነው የመጣ። ለምን? በቃ ፎል ሰርቻለሁ። ይቅርታ። አንድ ጊዜ አይደለም 2 ጊዜ ነው ፎል የሰራው። እስኪ አንተ ዝም በል። ዝም በል በእናትህ። እንዲህ በኩርኩም እንዳልቀብረ እንደዚህ በቀላሉ ይቅርታ ስለጠየቀኝ የምፈታ መስሎ ነው? ምን ችግር አለ? እኛም እኮ ብራዘሮች ነን። አንተ ዝም በል አልኩህ አይደል? ምንድነው ምላስ የረዘመው? መታኝ እኮ እንዳልደግም ተምቹ ረፍ እስኪ። በቃ ይቅርታ። እናንተ እድል ቀንቷችሁ እንጂ እዚህ ስራ ውስጥ አንድ ነበር። ያው ወንድሙ ላይ ጨክን። እኔን ካንተ ጋር ልታወዳድረኝ ነው? እና ሌባ አልነበርኩም ብለህ ልሸመጥጠኝ ነው? እኔ እኮ ካንተ ጋር ስወዳደር የሃይማኖት መምህር ነኝ። እኩል ከኔ ጋር ሌባ ልትባል ነው አንተ? ምን ማለት ነው ደግሞ እሱ? አንተ እኮ የምትሰርቀው ብታጣ የሰው ውስጥ ገብተህ ፈስ የምትሰርቅ ሌባ ነህ። እንዳንተ አይነት ችጋራም ፈሳም ታዲያ ሳገኝ ምን ላድርግ? ጆሮ እየሰደበኝ እኮ ነው። ዝም ትላለህ እንዴ? አፍንጫውን በለው እንጂ። ወንድ ኮንክ ለምን አመጣው? ለምን ለጆሮ ታቀሳሰራለህ? አትዝበል እስኪ ድንጋይ ራስ። በቃ ጆሮ ነገሩን በፒስ እንፍተው። ሰማኛለህ? ስልኩን እንዳጋጣሚ ነው አግኝተነዋል። አሁን ግን ወርቁን ካላመጣው መቼም አንቋጨው። ወርቁን መቼም አናገኘውም። ለምን አባ ሲባል ነው የማታገኘው? ዘጭ መላ ነው የወሰድኩት። እንደሱ ከሆነ ከኛ ጋር ፒስ መፍጠሩ ነው እርሳው። እሺ ይኸውልህ ጆሮ ይቅርታ የጠየቅኩ ያለሁት አክብሬ ነው እንጂ ፈርቼ አይደለም። እሺ ኧረ ጭራሽ ትሳደባለህ። ምን ይሁን ነው? ኧረ ልቀቀኝ በእናትህ። እሺ ልቀቀው። ኧረ በእናትህ ልቀቀኝ። ጥርሱን ነው ማራቀኝ። ሰማኛለህ ሳምሶን? ወርቁን ካመጣ አምጣ፣ ካለበለዚያ ግን ወይ አንተ ሰፈር ትኖራታለህ ወይ እኔ እኖራታለሁ። ኧረ እባክህ በቃ እንደዚህ ነው እንድፋታችሁ። ይኸውልህ እኔ ጋር እንዲህ የሚባል ነገር የለም። እንጋጠማታለን። መጋጠም አትፈልግም? አዎ ይኸው ተጋጠም። እንዴ ጆሮ እና ፎክራ ነበር። አንቺ በጥፊ እንዳልሰርብሽ ለቀኝ። ጆሮ ቀደም አፍሽ ዝከፍቻ ነበር። ይሄ ምንድን ነው? ልታስረጂ ትችያለሽ? አንቺ ልጠይቅሽ እንጂ ምንድን ነው? አንቺ ሴትዮ ቀልድ ነው ያልሽው? አልገባኝም። ደግሞ ምን አጠፋው? ፋይሉን አንብቢዋ። የምን ፋይል ነው? በቀደም እንድትሰሪው የሰጠሁሽ ፋይል ነው። አልገባኝም። አየሁት እና ተራ ቁጥር 6 ላይ የተቀመጠው ምንድን ነው? ተራ ቁጥር 6? ወይኔ ጉዴ! የምን ጉድ ነው? አታነበውም ብለሽ ስህተት ልትሰሪ ነበር አይደል? ኧረ እኔ እንደዛ አይደለም። ኧረ እባክሽ። እና ይሄ መሳሳት የነበረበት ነገር ነው? ሉሊት በጣም ይቅርታ። ወይዘሮ ሚላት ነገሩ በጣም እየከረረ አይመስልሽም? ያው ሰው አይደለሁ። በቃ ተሳሳትኩኝ። እንዳልተሳሳትሽማ በጣም እርግጠኛ ነኝ። ምን እያልሽ ነው? ይሄ እኮ ስራዬ ነው። እንዴት ነው ሆን ብዬ የምሳሳተው? ሳታየው ትፈርማለች። ከዛ ገንዘብ ወጪ አደርጋለሁ ብለሽ ነው? ሉሊት እኔ እንደዚህ አይነት ሰው አይደለሁም። ኧረ እባክሽ። እሱንማ እኮ አየሽው። ስታስቢው እኔ ሰርቼው እንደዚህ መሳሳት ይመስልሻል? እኔ አልሰራሁትም ማለት እና ማን ነው የሰራው? አይ ማለቴ ተረጋግቼ ሰርቼው ቢሆን ማለቴ ነው። ለአንዴና ለመጨረሻ ጊዜ ልንገርሽ፣ ይሄ ሌባ መሰባሰብ አይደለም። እኔ ሌባ አይደለሁም። ሌባ አትበይኝ። ነሽ እባክሽ። ይሄንን አምነሽ መቀበል መቻል አለብሽ። አይደለሁም አልኩሽ እኮ። እሱን አቶ መዘክር ሲመጣ እናወራለን። አሁን በፍጥነት አስተካክልሽ አምጪልኝ። እሺ ሰምኛለሽ? ከዚህ በኋላ እንደዚህ አይነት ቀልድ እኔ ጋር ቁሚሽ። ምን ትመስላለች? ችጋራ። ወይኔ ሚላት፣ ወይኔ ሚላት፣ ወይኔ ሚላት። የማንም ጋለሞታ መጫወቻ ነው።
እንደዚህ አይነት ስህተት ሊሳሳት ይችላል? ነው ሆን ብላ የተጫወተችብኝ ነው። አይታጠብም እሱ ነው ዝም ብለህ የምትሰፋው? ከሰፋው በኋላ አጥበዋለሁ እባክሽ። ምኑ እንደሚሰፋ ራሱ ግራ ገባኝ እኮ። አንተ ደፋር ብለህ ጭራሽ እዚህ ድረስ መጣ። ሰላም ይቅርታ። ሰላም ይህን ልጅ ከዚህ ዞር አድርጊልኝ። አንተንም ይቅርታ። ጭራሽ መስረቀ ሳይንስ እመጣለሁ ብላኝ በዛው ትጠፋለህ። ሌላ ችግር ተፈጥሮ ነው። ጭራሽ ልትዋሸኝ ነው? ኧረ ኪድዬ እንደዛ አይደለም። የምን ችግር? ጅዋሉን ጨማዳ የያዘው ልጅ ለሌላ ሰው ሰጥቶታል። ምን ማለት ነው? ኧረ ስልኩን ሌላ ሰው ወስዶታል።